ሰላም ዩቲዩብ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ደሴ ከተማን በደንብ አድርገን አስጎበኛችኋለሁ። ለዚች ይችን የመሰለች ውብ የሆነች ከተማ አብረን እንመለከት ይሆናል። ያው የከተማዋን እንቅስቃሴ እናያለን። ከተማው ላይ ያሉትን አሪፍ ነገሮች እናያለን። ያው ደሴ እንደምታወቀው ጥንታዊና ኢትዮጵያ ላይ አሉ ከሚባሉ ቀደምት ታሪካዊ ከተሞች ውስጥ አንዷ ናት። ስለዚህ ደሴ በወፍ በረር ቢሆን የምናያት ይሆናል። ይሄ ቪዲዮ እስከሚያልቅ ድረስ ያው እስከመጨረሻው ተከታተሉ። ዩቲዩብ የመጀመሪያ ነው። ያው ዩቲዩብ እየጀመርኩ ነው። ስለዚህ ዩቲዩብ ጀማሪ አበረታቱኝ። ቻናሉን ሰብስክራይብ በማድረግ የተለያዩ ቪዲዮዎች ይደርሷችኋል። የመጀመሪያ ቪዲዮ ነው። ያው ሰብስክራይብ በማድረግ ቤተሰብ ይቀላቀሉ ነው የሚላችሁ። ደሴ እናያታለን ከጥግ እስከ ጥግ። የዛሬ ቭሎጋችን የሚሆነው ከመናኸሪያ እስከ ፒያሳው አደባባዩ ድረስ ያሉትን አካባቢዎች እናያለን። ይህ አካባቢ ያው ደሴ ላይ ካሉ ቆንጆ ከሚባሉ ሰፈሮች እና ሰፊ የሆነ የንግድ እንቅስቃሴ የሚካሄድበት ሰፈር ነው። እንደምታያቸው እዛ አካባቢ ጋር የሞባይል ቤቶች አሉ፣ የተለያዩ የኤሌክትሮኒክስ ቤቶች አሉ። ወደ ላይ ደግሞ ከፍ ስንል ወርቅ ቤቶችም እናገኛለን። እዚህ አካባቢ በጣም ደሴ ላይ ከፍተኛ ስራ የሚሰራበት ቦታ ነው። በዚህ በኩል በቀኝ በኩል እንደምታዩት አረብ ገንዳ መስጊድ ይገኛል። በዚህ ጋር አዲስ አስፋልት ውስጥ ለውስጥ እየተሰራለት ነው። ደሴ ላይ ትልቅ ልማት ላይ ነች ደሴ የምትገኘው፣ ትልቅ ልማት ላይ ነው። እንደምታዩት እዚህ አካባቢ የተለያዩ እቃዎች የሚሸጥበት አካባቢ ነው። ሞር እዚህ አካባቢ ኤሌክትሮኒክሶች ይሸጣሉ። ቴሌቪዥን፣ ስፒከሮች፣ የተለያዩ እቃዎች የሚሸጥበት ሰፈር ነው። የቴሌቪዥን ማስቀመጫ እነዚህ አሉ። በዚህ ጋር ደግሞ በግም የያዘ ሰው አለ። የኛው ፓፒሎን ሸቀጣሸቀጥ ነው። መንገድ ዳርም ላይ እንደዚህ በሚሸጡ ቺፕስ ምናምን የሚሸጡ አሉ። እዚህ ጋር ወርቅ ቤቶች ናቸው። ከዚህ ወር ላይ አብዛኞቹ ወርቅ ቤት ናቸው እና ቴሌቪዥን ቤት፣ ያው ኤሌክትሮኒክስ ቤቶች ይገኛሉ። ከተማዋ እንደምታወቀው የንግድ ከተማ ናት። ትልቅ ከተማ ናት። ኢትዮጵያ ውስጥ ካሉ ከሚባሉ ትልቅ ከተሞች ውስጥ የምትመደብ ከተማ ናት። ያው ዛሬ ቀን ጥሏት እንደዚህ ሆነች እንጂ ግን ያው በማደግ ላይ ትገኛለች። አሁን ያለው አዲሱ ከንቲባችን እየሰራው ያለው ስራ ከፍተኛ ስራ ነው። እዚህ ጋር ዱባይ የገበያ ማዕከል ነው። ይህም ቆንጆ አድርገው ነው የሰሩት። በጣም ነው የሚያምረው። ውስጥ ላይ እንደዚህ የተለያዩ ሞባይል ቤቶችና ወርቅ ቤቶች ይገኛሉ። ይሄኛው የእግረኛ መንገድ ነው። የእግረኛ መንገዱ እንደምታዩት ቆንጆ አድርገው ሰርተውታል። ያው እንደ አዲስ አበባው እንደ ኮሊደሩ ባይሆንም ማለት ነው። ከዚህ አካባቢ ያሉት ነገሮች ይሄንን ይመስላሉ። እንደምታዩት ይሄን ይመስላል። ደሴ ላይ ማየት የምትፈልጉት ሰፈር ካለ በዚሁ አጋጣሚ ልታሳውቁኝ ትችላላችሁ። ንገሩኝ። እየሄድን ዞር እያልን እናያቸዋለን። እዚህ ጋር ደግሞ ጫማ ቤቶች አሉ። ቆንጆ ጫማ ቤቶች አሉ። ጫማ የሚሸጥባቸው መደብሮች ናቸው። አሪፍ ጫማ ይታየኛል። ያው አሁን ጫማ የመጠየቅና የመግዛት ፕሮግራሙ ስለሌለን ነው። በዚህም አዲስ አስፓልት እየተሰራ ይገኛል። በላይኛው ፒያሳን የሚገናኝበት አስፓልት ነው። በቅርቡ አስፓልቱ እንደሚነጠፍ ነው የምናስበው። እዚህ ጋርም ሌላ ወርቅ ቤት ይታየናል። በጣም ነው የሚያማምሩት። ያው ወርቅ ተወዷል። በእርግጥ ቢወደድም ሰዎች ግን ከመግዛት ወደ ኋላ አይሉ። ምክንያቱም የወርቅ ዋጋ እየጨመረ የሚሄድ ነገር ስለሆነ ነው። እዚህም አካባቢ እንደዚሁ ስቴሽነሪ ቤቶች አካባቢ ነው። እዚያ ሰፈር ፒያሳ ከአደባባዩ ወርታች ከቴሌ ፊት ለፊት አካባቢ የሚገኝ ሰፈር ነው። እዚህ ጋም ባንኮች አሉ። በየቦታው እንደዚህ ጫማ የሚጠረግባቸው ቦታዎች አሉ። ቆንጆ አድርገው ነው እየሰሯቸው ያሉት። ያው ከተማን በማይረብሽ መንገድ ነው እየሰሩ የሚገኙት እነዚህ ወጣቶች። አዎ ደስ ይላል። ደሴ ማንኛውም ሰው መጥቶ የሚሰራባት ሀገር ነው። ከሌላ ሀገር መጥተው ደሴ ላይ ንግድ ነግደው አትርፈው ቤተሰቦቻቸውን እያስተዳደሩና እየኖሩባት የምትገኝ ከተማ ናት። ለማንኛውም ሰው የምትመች ከተማ ናት። እኛም እንግዲህ በራሳችን መንገድ ደግሞ
እየሞካከርን እንገኛለን። ወደዚህ ቻናል ያው ቻናሉ የመጀመሪያ ነው። ይህን ቻናል ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉልኝ። እኔንም ተባበሩኝ ነው። ሰብስክራይብ እና ላይክ በማድረግ ኮሜንትም አድርጉልኝ። ሌላ ቀጣይ አካባቢ መጥቼ የማይበትን በተለይ የተማራችሁባቸው ትምህርት ቤቶች ካሉ ማየት የምትፈልጋቸው አካባቢዎች ካሉ ወይ ደግሞ ሰፈራችሁንም ከሆነ ሂደን እናያቸዋለን። ይሄ የምታዩት ድልድይ ነው። ከዚህ ከአንደኛ በኩል ወደዛኛው ወደ ቴሌው ባለው በኩል የሚያሻግር ድልድይ እዚህ ጋር ተሰርቷል። እዚህ ጋር ደግሞ ዋናው አደባባይ ፒያሳ አደባባይ እዚህ ጋር እንደምታዩት ነው። ሌላኛው ያው መናኸሪያን ከላይ ሆነን ስናየው በዚህ መልኩ ነው። ከፒያሳው እስከ ታች እስከ መናኸሪያው ድረስ ከማደያው ድረስ ያለው አካባቢ ይሄ ነው። እዚህ ጋር መናኸሪያው ጋር የትራፊክ መብራት አለ። እንደምታዩት ትራፊክ መብራቱ በአግባቡ ነው እየሰራ የሚገኘው። እዛ ጋር እንደምታዩት ደግሞ መናኸሪያችን ነው። መናኸሪያው በሚገርም ሁኔታ ጽድት ብሎ የተሰራ መናኸሪያ ነው። እሱም በቀጣይ ቪዲዮ ምሰራላችሁ ይሆናል። በጣም ነው የሚያምረው። በጣም የተደራጀ ነው። ለመኪኖችም በጣም ተስማሚና ለተሳፋሪዎችም ተስማሚ ተደርጎ ነው የተሰራው። ይሄኛው በታች መናኸሪያ እዚህ በቀኝ በኩል ነው። ይሄኛው ውስጥ ለውስጥ እንደዚሁ ነው። ሙዝ የሚሸጡ አሉ። ልብስ ቤቶች አሉ። ሞባይል ቤቶችም አሉ። እንደዚህ ቲቪ ስታንድ የሚሰጥባቸው ቦታዎች አሉ። ኤሌክትሮኒክስ መሸጫዎች ቤቶች አሉ። እንደዚህ ጸድ ልብስ የሚሸጥባቸው ሱቆችን እያየን ነበር። የእግረኛ መንገዱም እንደዚሁ ነው። ሰፊ ባይሆንም ለእግረኛ የተመቼ ነው። ያን ያህል ብዙም ለክፉ የሚሰጥ አይነት ነገር እንዳልሆነ ታዝበናል። ደሴ ላይ ያያችሁትም ነገር ካለ ኮሜንት ላይ ግን ጻፉልኝ። ደሴ ላይ ምን የተለየ ነገር አለ? ደሴ የበፊቷ ደሴና የአሁኗ ደሴ ምን ልዩነት አለው የሚለውንም አሳውቁኝ። ኮሜንት ላይ እያየን ቀጣይ መልስ መሰጣችሁ ይሆናል። ቀጣይ ማየት የምትፈልጉትም አካባቢ ኮሜንት ላይ ጻፉልኝ። ደሴ ላይ አሁን ላይ አሪፍ ልማት እንቅስቃሴዎች እየተከናወኑ ይገኛሉ። እነሱም በአግባቡ የምናያቸው ይሆናል። እዚህ ጋር መኪና ስለሚቆም ትራፊክ መብራት ስላለ በአግባቡ ማንም ሰው ሳይቸገር ደሴ ላይ ማየት የምትፈልጉትን ሰፈር ወይ ደግሞ ማየት የምትፈልጉትን አካባቢ ኮሜንት ላይ አሳውቁኝ፣ ማሳያችሁ ይሆናል። ስለ ደሴ የምትጠይቁትም ጥያቄ ካለ በዚህ አጋጣሚ መጠየቅ ትችላላችሁ። ማየት የምትፈልጉትም ቦታም ካለ ወይም ሰፈርም ካለ መናገር መጠየቅ ትችላላችሁ፣ አሳያችኋለሁ። ዛሬ ያው አንዳንድ ቦታዎች ዞር እያልን የንግድ እንቅስቃሴውን ነው ማሳየት የፈለኩት። የንግድ እንቅስቃሴዎችን እናያለን። ያው ደሴ ላይ ስትመጡ ብዙ ነገሮችን ታያላችሁ። የፍቅር ከተማ ናት። ሰውም ተቀባይ የሆነበት ከተማ ነው። እሱን እና አሳያችኋለሁ ማለት ነው። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው የደሴ ስትመጡ ሁሌ የምታዩት ዋናው አደባባዩን ነው። ይሄን አደባባይ ሳይነካ ማንኛውም መኪና ማለፍ አይችልም። ከየትም መጣችሁ ይሄንን አደባባይ ሳትነኩ ወይም ደግሞ በዛ አደባባይ ሳታልፉ ማለፍ አይቻልም። ይሄ ነው ከደሴ ግርም የሚለኝ። ግን ይሄም ደስ አይለኝም። በእርግጥ ይሄ ደስ አይለኝም። ምክንያቱም አንድ መኪና መጥቶ በሁለት በሶስት አስፓልቶች አቋርጦ ወደ ፈለገበት ቦታ መሄድ መቻል አለበት ብዬ አስባለሁ። ምክንያቱም ግዴታ አንድ አስፓልት እንጠቀም ከሆነ አስፓልቱ ሊጎዳ ስለሚችል ማለት ነው። ያው ይሄን ነው የምለው አስተያየት። እንደምታዩት አደባባዩ ቆንጆ አደባባይ ነው፣ ደስ ይላል። ሁሉም ሰው መጥቶ ያው ድምቅ ያለ ነው። በጣም ድምቅ ያለና ብድ ያለ አደባባይ ነው፣ ደስ ይላል። ይሄን ይመስላል። ከላይ ስንቀርጾ ይሄን ይመስላል። በማታ ደግሞ በጣም የሚያምሩ በማታ ሌላ ቪዲዮ ሰራላችኋለሁ። ደሴ በማታ ምን ትመስላለች የሚለውን ነገር ደግሞ እናየዋለን። ሌሎችም ያላየናቸው ቦታዎች ስላሉ እናያቸዋለን። ይሄ በማታ በጣም የሚያምሩ እዚህ ጋር ያሉት ከተማው ህንጻዎቹ ላይ የሚበሩት መብራቶች በሙሉ ድምቅምቅ ነው የምትለው። ደሴ ደግሞ በማታ ምን አይነት መልክ ይኖራታል የሚለውን በሌላ ቪዲዮ እናያለን። እስከዛ ወዲህ ደሴ ላይ ይሄን እንደሚመስል ባጭሩ ለማሳየት ሞክሬያለሁ። ይሄ ሸፍተር አካባቢ ነው። ሸፍተራ እንደምታውቁት ከአዲስ አበባ ካለው ከመርካቶ ቀጥሎ ኢትዮጵያ ላይ ከፍተኛ ንግድ የሚካሄድበት ቦታ ነው። እሱን
በቀጣይ በሰፊው ቪዲዮ እየላችሁ እመጣለሁ። አሁን ሃይላይት ላሳያችሁ ብዬ ነው። እዚህ ላይም ከፍተኛ የንግድ እንቅስቃሴ አለ። ከመርካቶ ቀጥሎ የሚካሄድበት ከፍተኛ የንግድ እንቅስቃሴ የሚካሄድበት ሰፈር ነው። ይህንንም ያው በወፍ በር ላሳያችሁ ብዬ ነው። እዚሁ ከመጣሁ አይቀር ይህንን ይመስላል። በዚህ አጋጣሚ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አገኘዋለሁ። የዛሬው ብሎግ ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ያደረጋችሁ ቀጥሉ። ሀሳብ አስተያየት ካላችሁም ኮሜንት ላይ አሳውቁኝ። እወዳችኋለሁ። ቻው